እዚህ ሚዲያ ላይ አየር ላይ የነበሩ ባለሀብቶች ነበሩ፣ እነ ፊራኦል ኢቴቻን የመሰሉ ማለት ነው። በወቅቱ የዛሬ 2 ዓመት ስንጣላ በሐረርጌ ህዝብ በስንት ደሃ ህዝብ ረዳለሁ ብሎ ህዝቡንና የተቸገረውን ልጅ ሰዎች ሲያስለቅስ ኖ ባልኩበት ነበር ሰዎች ገዝቶ እንደዛ ሲያሳድደኝ የነበረው። ምንም አድርጌው አልነበረም። ዛሬ ላይ ግን አየር ላይ ተነፈሰ። እውነት ሲወጣ ጊዜ ሲወጣ እያንዳንዱ ነገር ከሚዲያ ይጠፋል ማለት ነው። እውነት የትም አይሄድም። እግዚአብሔርን ስለተማመንኩ ብቻ አልወደኩም። እኔ እዛው ቦታ ላይ አለኝ፣ እዛው ቦታ ላይ። ስለዚህ እያንዳንዱን ነገር ማለት ነው በምትሰሩት ልክ 10 ስትቀያየሩ ማቃችሁ እናንተን ነው። ኢቭን የመጀመሪያ ጊዜ እጣው እንኳን ሲወጣ እንትን ላይ አልጠሩኝም፣ ናና ተገኝ እንኳን አላሉኝም። ዩኖይት በምን እንደምንታወቅ ስለምንታወቅ ማለት ነው። አስመሳዮች ብቻ ተሰብስባችሁ ሙድ አትያዙ። እዚህ ጋር ጨዋጨዋ አትጫወቱ። በሰፊው መለስበታለሁ፣ እመጣለሁ። ዝም ብዬ አይደለም ስመጣ ማን ምን እንደሆነ ምን አይነት ነገር እየተደረገ እንደሆነ እያንዳንዱ ሰው እያወቀ መማር አለበት። ታትሴት ስለዚህ እንትን አታድርጉት። በቃ የሆነ ሰው አጀብ ስላለው ምናምን እንደዚህ ስለሆነ ምናምን ወጥቶ ምናምን በመናገር ውስጥ አይደለም። በኤቪደንስ የሆነ ስራ እንትን ይባላል እንጂ ትኩስ አጀንዳ ፈጥሮ እኮ 30,000 ሰው መሰብሰብ ቀላል ነው። የተሻለ መረጃ እኔ ይደርሰኛል። አትሊስት መረጃ እንዴት እንደሚሰበሰብ ጠንቅቄ ስለማቅ ማለት ነው። የተሻለ መረጃዎች ማለት ነው። ጉዳይ አንስቶ እንደዚህ ምናምን የተጣሉትን እንደዚህ ፊት ለፊት አምጥቶ ማቅረብ ምንም የተለየ ነገር አይጠይቅም። ግን በቃ ልክ ቀንተን እንደምናደርግ መገቤ የሌለን ምንም የምንሰራው ነገር የሌለን እናንተ ጋር ስንመጣ ስናግዛችሁ የእናንተ ካድሬ እና ምናምን ካድሬ መሆን ከነበረብን እኮ እኛ በማንነታችን ተጠቅመን ብዙ ካድሬ መሆን እንችላለን። የምንጠቀምበትን ነገር ቆሻሻ ነገር ስለሆነ ነው። ስለዚህ አመሰግናለሁ። ወንጀል ነው። የታለ ማስረጃው? ማስረጃ ቀጥታ አውጥቶ መለጠፍ ነው። አንድ ሰው ማስረጃ 70,000 ريال رصيدي في برنامج التداول زي ما በሚውት ጨረሰን። በቃ ይሄ ነው አቅም። የውሸታም ሰው አቅም ይሄ ነው። የውሸታም ሰው አቅም ይሄ ነው። የመዳም ቅመሞችን ጌም አጫውታለሁ ብሎ ገዝት ላይ ደርድሮ ተቃጠሉ። ማስረጃ በተረፈ እኔ ቤት እርዳታ የተሰበሰበላቸው እያንዳንዳቸው ሰዎች አንድ በሀቢባ አካውንት እርዳታ ተሰብስቦልኛል የሚሉ ካሉ ለመቀጣት ዝግጁ ነኝ። አንድ እያንዳንዱ እዚህ ቤት የተረዳ ተረጂ 3ኛ ደብተር ላይ ደርሰናል ጋይስ። እያንዳንዱ ይመዘገባል። ሁሉም የተረዳው በራሱ በታማሚው አካውንት ነው። ታዲያ እኔን የሚያነካካኝ ምንድን ነው? እርዳታ በታማሚው አካውንት ከተሰበሰበ ሰክሰስ ድርጅቱ ነው። ሲቆርጡ በድርጅቱ ነው የሚቆርጡት። ምን ሆኖ እኔን የሚያነካካኝ? ምን ለምን ማስታወቂያ ሰራች? እናንተ አስመሳይ ስለሆናችሁ ኑ የመዳም ቅመሞችን ጠቅማችኋል። መልቲ ገስት ልትጠቀሙ ነው። ጌም በየቤታቸው ከፍተው ብታጫውቷቸው እኮ ጥቅሙ ሙሉ ለራሳቸው ነው። ኑ የመዳም ቅመሞች ጌም ላጫውታችሁ በቤቴ ገስት ላይ ደርድሬ መልቲ ገስት ወደ እኔ 30% ይገባላ። እየተጠቀምኩ ነው። ግን ሳላስፎግር አይደለም፣ ሳላስፎግር ነው እየጠቀምኩ። እኔ ግን ግልጽ ተናግሬ ነው። እኔ ማስታወቂያ አስከፍዬ በግልጽ ተናግሬ ነው የምሰራው። ንጹህ ነኝ፣ በድብቅ አይደለም፣ በግልጽ አልሄድም። አይምጣ፣ ቪዲዮ ይስራ፣ ማስረጃውን ለጥፎ ቪዲዮ ይስራልኝ። ቪዲዮውን እፈልገዋለሁ። ቪዲዮውን እጁ ላይ ያለውን ማስረጃ ለጥፎ ቪዲዮ ይስራ አሁን። ካለበለዚያ ውሸት ነው፣ ማስረጃ የለውም። ዝም ብዬ ቁጭ ብዬ ጊዜን ማባክን ሴት አይደለሁም። እኔ የስራ ሰው ነኝ። የልመና ሰዓት ይደርስብኛል። ጌም ፍራግመንት ሉዝ አደርጋለሁ። አይ ዶንት ሃቭ ታይም ለቁጭ ብሎ ለማውራት እና ለመጨቃጨቅ። ማስረጃ ብቻ ነው የምፈልገው። ማስረጃ ላይ ብሎ ማስረጃው ሊለጥፍልኝ ቪዲዮ ሰርቶ ከዛ እኔ እዚህ ጋር ለህዝቡ ከፍተዋለሁ። አለቀ። ማንም በእኔ አይጠቀምብኝም። ማንም ቫይራሉ የሞት የተረሳ ሁላ የማንም ቫይራል ቀን በቀስቀሻ አይደለሁም። እኔ ማስረጃችሁን ለጥፉልኝ፣ የጠበቅኩ ነው። ሴት ናት፣ እርጉዝ ናት፣ ምናምን አቅም የላትም ምናምን ብላችሁ ነው እንደምታስቡት? እኔ አንድ ሴቷ ለሺ ወንድ በቃለሁ። ምድራሽ ልጥልጥ እንዴ! ሴት ሆኜ የሴት ጠላት የለኝም። እንዳለ ወንዶች ቁጭ ብለው የሚያሙኝ ወንዶች ቤታቸውን ከፍተው፣ አረ ወንድ ሁኑ።
ሌሎች ሴቶች እኔ የሴት ጠላት ነው ያላቸው። እኔ ብቻው ጠላቶቼ እንዳለ ወንዶች። አይ ነው ለምን እንደምትጠሉኝ። ሴቶችን ሁሉ መክሬ ያጀገንኩባችሁ፣ ከሴት መቀፈል አቃታችሁ። ሴቶቹን ሁሉ አነቃው ለወንድ ብር እንዳይሰጡ። ደማችሁ ፈላ፣ ተነሳችሁ። ወደ ጌምሽ ነው ማስረጃኝ ያምጣልኝ እንጂ ተስፍሽ ሐረርጌው ሀቢባ ላይ ማስረጃ አለኝ ብሏል። ማስረጃውን ያምጣልኝ። ማስረጃውን ካላመጣ ውሸታም ነው፣ ውሸታምነቱ ይረጋገጥልኝ። ካለበለዚያ ማስረጃውን ይለጥፍልኝ። አሁኑ ነው ከኋላዬ ለምን ማውራት አስፈለገ? ሪከርድ ባይላክልኝ፣ ስክሪን ሪከርድ ባይደረግ ኖሮ በቃ ሀሜት ሆኖ ሊያልፍ ነበረ። ቤቴ መጥቶ ከእጄ በልቶ ጠጥቶ ለጃጎል በጎ አድራጎት ድርጅት ቁጭ ብዬ እርዳታ ሰብስቤለት ቢሮ ድረስ ሄጄ መክሰሩን ቀርጬለት እርዱት ብዬ ቪዲዮ ሰርቼለት በነፃ ሳይከፍለኝ 5 ሳንቲም እኔ ሳይከፈለኝ ለማንም ቪዲዮ ማልሰራ ሴትዮ እውነት መልካም ሰው ነው፣ እህቶቼን ይረዳል ብዬ ላግዘው ቢሮ ድረስ ሄጄ ቀርጬለት በነፃ ቪዲዮ ቀርጬለት ፖስትቼለት ላይቭ ላይ ቁጭ ብዬ እርዳታ አሰባስቤለት እንደዚህ ይደረጋል? አብሮ የበላ የተጠጣ ይታማል። በላይቭ ሪከርድ ባይደረግ አለፈ፣ አልሰማሁም፣ አላየሁም። አሁን ማስረጃውን እፈልጋለሁ። ማስረጃው ካልመጣ የኢትዮጵያ ሕዝብ ውሸታምነቱን እንዲያቅል ይፈልጋለሁ። ማስረጃ እየዘረፍኩበት ያጭበረበርኩበትን ማስረጃ ይምጣልኝ። አሁኑ ቪዲዮ ስራልኝ። ይኸው የሀቢባን ሌብነት እዩ ብለክ እናንተ እዛ ማንም ሲይዝባችሁ ማስረጃ። እኔ እንደናንተ ባለጌ አይደለሁም። የሰውን ጉድ ስጣላ ጠብቄ አላወጣም። ባለጌ አይደለሁም እንጂ ጉዳችሁን ታውቃላችሁ። በትዳራችሁ ብትሉ፣ በስራችሁ ብትሉ፣ በምን ብትሉ ፈጣሪ በጊዜው ያጋልጣችኋል። አሁን ግን እኔ የተረቁበትን ማስረጃ አምጡልኝ። ጠብቃለሁ። ጋይስ ሀቢባም ልክ ናት፣ ተስፋዬ ሐረርጌውም ልክ ነው፣ እኛም ልክ ነን። ለማንኛውም ጦርነቱ ቀጣዩን ክፍል እናያለን። ማስረጃ አምጣ ብሏለች ሀቢባ። ተስፋዬ ማስረጃ ያመጣ ይሆን? ተመልካች ነን መቼም። ተመልካች መሆን ደስ የሚለው ነገር ይሄ ነው። ሁለቱንም ጎራ መያዝና ቪዲዮ የቀረጽኩት ራሴን በፊልተር ነውና ማንነኝ ምንድነኝ ምን መስያለሁ እያልኩ ነበር።